ልክ እንደተወለደ በ3ኛው ወር እና በ6ኛው ወር ሁለቱም የዘር ፍሬዎቹ በዘር ፍሬ ከረጢት ውስጥ መሆን አለመሆናቸውን ማረጋገጥ ያስፈልጋችኋል ማለት ነው። በዘር ፍሬ ከረጢት ውስጥ ካላገኘቻቸው ወይም ደግሞ መኖራቸውን ከተጠራጠረች በጊዜ ወደ ጤና ተቋም በመሄድ ልምድ ባለው ሐኪም ምርመራ ለልጇ ብታስደርግ ይመከራል ማለት ነው። ታዲያ በጊዜ ምርመራና ሕክምና ያስፈልገበት ዋነኛው ምክንያት ልጁ ላይ በተከሰተው ችግር ምክንያት ቤተሰብ ላይ የሚፈጠር ጭንቀትን ያስከትላል ማለት ነው። ከተለያዩ የጤና ጥቅሞች አንፃር በተቻለ መጠን የልጁ እድሜ ከ6 እስከ 12 ወር ባሉት ጊዜያት ውስጥ በቀዶ ሕክምና ቢታከም ይመረጣል ማለት ነው። ሰላም እንዴት ናችሁ? የቅድሚያ ለጤናው ቤተሰቦች ዶክተር ዮናታን ከተማ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም የተመቻችሁን ቪዲዮ ላይክ እና ሼር በማድረግ ድጋፋችሁን ስለምትገልጹልኝ አመሰግናለሁ። የወንድ ልጅ የዘር ፍሬ የሚፈጠረው በጽንስ ጊዜ የታችኛው የሆድ ክፍል ላይ ሲሆን ልጁ ከመወለዱ በፊት ሁለቱም ፍሬዎች በግራና በቀኝ በኩል በታችኛው የሆድ ግድግዳ ተፈጥሯዊ ክፍተት ወርደው ወደ የዘር ፍሬ ከረጢት ውስጥ ይቀመጣሉ። አንዳንድ ጊዜ ደግሞ ዘግየት ብለው ልጁ ከተወለደ በኋላ ከ3 እስከ 6 ባለው የእድሜ ወራት ውስጥ በራሳቸው ወርደው የዘር ፍሬ ከረጢት ውስጥ ይቀመጣሉ። እነዚህ የዘር ፍሬዎች በተፈጥሯዊ መንገድ ወርደው የዘር ፍሬ ከረጢት ውስጥ የሚቀመጡበት ዋነኛ ምክንያት ጤናማ በሆነ መልኩ ለመስራትና የተመጣጠነ ሙቀትን ማለትም ከሆድ ዕቃ ውስጥ ወይም ከሚወርዱበት መስመር ካለው የሰውነት ክፍል አነስ ያለ ሙቀትን ማግኘት ስላለባቸው ነው። ስለዚህ አዲስ ወንድ ልጅ የወለደች እናት ልጇ ላይ ማየትና ማስተዋል ካለባት ወሳኝ ነገሮች አንዱ የዘር ፍሬዎቹ ትክክለኛ ቦታቸው ላይ ማለትም የዘር ፍሬ ከረጢት ውስጥ መሆን አለመሆናቸውን ነው። ታዲያ ይህንን ምርመራ ከማድረጓ በፊት ማድረግ ያለባት ነገር እጆቿን ማሞቅና ሞቅ ያለ ክፍል ውስጥ እንዲሁም ፍሬዎቹን ስትዳስሳቸው በቀስታና በተቻላት መጠን የላይኛውን ፍሬዎቹ አካባቢ ያሉትን ታፋዎች ሳትነካ ቢሆን ይመረጣል። ምክንያቱም የዘር ፍሬ ከረጢት ውስጥ ያለ የዘር ፍሬን ሙቀትን ለማመጣጠንና ከአደጋ ለመከላከል የሚጠብቀው ጡንቻ በድንገት ሊኮማተርና ወደ ላይ ከዚህ ቀደም ወደ ወረዱበት መስመር ሊስባቸው ስለሚችል ነው። ታዲያ በዚህ መንገድ ልጇ ላይ ምርመራ አድርጋ የዘር ፍሬዎቹ አንዱ ወይም ሁለቱ በዘር ፍሬ ከረጢት ውስጥ ካላገኘቻቸው ወይም ደግሞ መኖራቸውን ከተጠራጠረች በጊዜ ወደ ጤና ተቋም በመሄድ ልምድ ባለው ሐኪም ምርመራ ለልጇ ብታስደርግ ይመከራል ማለት ነው። ልምድ ባለው ሐኪም ታስመርምረው ያልኩበት ምክንያት በምርመራ ወቅት አንዱ ወይም ሁለቱ የዘር ፍሬዎች በትክክለኛ ቦታቸው ላይ ካልተገኙ በዋነኝነት ምክንያቶቹ 4 ሊሆኑ ስለሚችሉ በደንብ መመርመርና መለየት ስለሚያስፈልግ ነው። እነሱም አንደኛ የዘር ፍሬዎቹ ትክክለኛ ቦታ ላይ ሆኖ ሳለ ነገር ግን በከረጢቱ ጡንቻ መኮማተር ምክንያት ወደ ላይ የተሳቡ ሊሆኑ ይችላሉ። ሁለተኛው የዘር ፍሬው የሚዳሰስና ትክክለኛ የመውረጃ መስመሩ ላይ ሊሆን ይችላል። ሶስተኛ የዘር ፍሬው የማይዳሰስና በአልትራሳውንድ ምርመራ ሲታይ የታችኛው የሆድ ክፍል ውስጥ የሚገኝ ሊሆን ይችላል። አራተኛው ደግሞ የዘር ፍሬው የሚዳሰስና ትክክለኛ ያልሆነ የመውረጃ መስመሩ ላይ ሊሆን ይችላል ማለት ነው። ስለዚህ እነዚህ ከጠቀስኳቸው ውስጥ ችግሩ የትኛው እንደሆነ ከተረጋገጠ በኋላ እንደ አስፈላጊነቱ ማለትም እንደ ልጁ እድሜ እንዲሁም ተያይዘው እንደተከሰቱት ሌሎች ችግሮች ከምርመራ ክትትል እስከ የቀዶ ሕክምና በማድረግ በጊዜ መታከም ያስፈልገዋል። ታዲያ በጊዜ ምርመራና ሕክምና ያስፈልገበት ዋነኛው ምክንያት የዘር ፍሬው በትክክለኛ ቦታው ላይ ካለመሆኑ ጋር በተያያዘ የተለያዩ የጤና እክሎች ልጁ ላይ ሊያስከትልበት ስለሚችል ነው። እነሱም በዋነኝነት የመካንነትን እድል መጨመር፣ የዘር ፍሬ ካንሰር መከሰትን እድል መጨመር፣
የዘር ፍሬ በራሱ መጠምዘዝና የደም ዝውውሩ በመቋረጡ ምክንያት የዘር ፍሬ ላይ ጉዳትን ማስከተል፣ የዘር ፍሬ በሚወርድበት መስመር ጋር ተከትሎ የአንጀት ሾልኮ መውጣት እና ልጁ ላይ በተከሰተው ችግር ምክንያት ቤተሰብ ላይ የሚፈጠር ጭንቀትን ያስከትላል ማለት ነው። ሕክምናውን በመናይበት ጊዜ ይህ የዘር ፍሬ አለመውረድ በምርመራ ከተረጋገጠ በኋላ ከተለያዩ የጤና ጥቅሞች አንፃር በተቻለ መጠን የልጁ ዕድሜ ከ6 እስከ 12 ወር ባሉት ጊዜያት ውስጥ በቀዶ ሕክምና ቢታከም ይመረጣል ማለት ነው። የሚሰራው የቀዶ ሕክምና ሁለት አይነት ሲሆን የመጀመሪያው በካሜራ የታገዘ ዝግ የቀዶ ሕክምና ሲሆን ይህ የቀዶ ሕክምና የሚደረገው በአካላዊ ምርመራ ላልተገኙ እና ሳይወርዱ በታችኛው የሆድ ክፍል ለቀሩ የዘር ፍሬዎች ሲሆን የሆድ ግድግዳ ሳይከፈት በትናንሽ ክፍተቶች በዘመናዊ መልክ የሚሰራ የቀዶ ሕክምና ነው። ሁለተኛው ደግሞ የክፍት የቀዶ ሕክምና ሲሆን ይህ የቀዶ ሕክምና የሚደረገው ከሆድ ዕቃ አልፈው የታችኛው የሆድ ግድግዳ መስመር ላይ ለቀሩ የዘር ፍሬዎች የሚሰራ ሕክምና ነው ማለት ነው። ሌላው ደግሞ ማስተዋል ያለባችሁ አንዳንድ ጊዜ እነዚህ የወረዱት የዘር ፍሬዎች በተለያዩ ምክንያቶች ወደ ወረዱበት መስመር ተመልሰው ሊሳቡ ይችላሉ። ስለዚህ በአጠቃላይ ለእናቶች የምመክረው አዲስ ወንድ ልጅን ከወለዳችሁ ልክ እንደተወለደ በ3ኛው ወር እና በ6ኛው ወር ሁለቱም የዘር ፍሬዎቹ በዘር ፍሬ ከረጢት ውስጥ መሆን አለመሆናቸውን ማረጋገጥ ያስፈልጋችኋል ማለት ነው። ይህ ቪዲዮ ይጠቅማል ብለው ካሰቡ ለወዳጅ ዘመዶ ያጋሩ። በተጨማሪም ስለ እርሶም ሆነ ስለ ልጆ የጤና ጉዳይ ጥያቄ ካሎት በአስተያየት መስጫው ላይ ማቅረብ ይችላሉ።